የማታውቁት ሰው ቤታችሁን እንደ ሆቴል ተከራይቶ ከእናንተ ጋር አብራችሁ ይደርና ገንዘብ ታገኛላችሁ ብትባሉ ምን ትላላችሁ? ዛሬም እንዳያሰሰው የሥራ ፈጠራ ታሪክ የቤት ኪራይ ለመክፈል የተቸገሩ 3 ሥራ አጥ ጓደኛማቾች በተከራዩት ቤት ውስጥ የማያውቁትን ሰው አብሯቸው እንዲያድር በማድረግ እንደ ቀልድ የጀመሯት ትንሽዬ ሐሳብ ዛሬ ላይ የሆቴል ኢንዱስትሪውን የቀየረ የ38 ቢሊዮን ዶላር ኩባንያ መሆን ስለቻለው ኤርቢኤንቢ እናወራለን። የማናቃቸውን ሰዎች በኢንተርኔቱ አውቀን አድራሻቸውን ተቀብለን ቤታቸው አብረናቸው እንድናደር ማድረግ ያስቻሉት እንዴት ነው? በሀገራችን በኢትዮጵያ እንኳን ሳይቀር ሰዎች ቤታቸውን በማስመዝገብ ለማያውቁት ሰው በማከራየት ተጨማሪ ገቢ የሚያገኙበት ይህ ኩባንያ እንዴት እዚህ ሊደርስ እንደቻለ እንነግራችኋለን። ከመካከላቸው አንደኛውና ዋነኛው መስራች የሆነው ብራያን ቼስኪ ቦዲ ቢልደር እንደሚሆን እንጂ አንድም ቀን የትልቅ ድርጅት ባለቤት እሆናለሁ ብሎ አስቦ የማያውቅ ወጣት ታዲያ ምን አይነት አጋጣሚ ህይወቱን ቀይራ ቢሊዮነር አደረገችው? ይህ ኩባንያ ሰዎችን በዓለም አቀፍ ደረጃ እንደ ሆቴል የማንኛውንም ሰው የቅንጡ ቤቶችን፣ የዛፍ ላይ ቤቶችን፣ የጀልባ ውስጥ ቤቶችን፣ የግል ደሴቶችን፣ ሰፈር ውስጥ ያሉ ማንኛውንም አይነት ቤቶች እንኳን ሳይቀር የፈለጉትን አይነት ቤት በቀላሉ ተከራይተው እንዲቆዩ ማድረግ ያስቻለ ሲሆን ከህዝቡ ጋር አብሮ በመስራት በጋራ ገንዘብ የሚያገኙበትን መንገድ መፍጠር የቻለ የዘመናችን ድንቅ የፈጠራ ውጤት ነው። በዚህ ቪዲዮ 3ቱ ሥራ አጥ ጓደኛማቾች እንዴት ይህንን ትንሽዬና ተራ የመሰለን ሐሳብ ከምንም ተነስተው ወደ ትልቅ የቢሊዮን ኩባንያ መቀየር እንደቻሉ አብረን እናያለን። ይህ በዓለማችን ላይ ስላሉ ትላልቅ ስኬታማ ኩባንያዎች አጀማመር፣ ስለ መስራቾቹ የስኬት ጉዞና ለሥራ ፈጣሪዎች የሚሆኑ ቢዝነስን የተመለከቱ ሐሳቦችን የምንወያይበት ቻናል ነው። ሰብስክራይብ በማድረግ የሥራ ፈጠራን ዓለም ይቀላቀሉ። ቤተሰቦቼ ማህበራዊ ሰራተኛ ነበሩ። በአንድ ወቅት እናቴ የሃይስኩል ተማሪ እያለሁ የነገረችኝን አልረሳም። የምወደውን ሥራ መርጬ እየሰራሁ ነው፣ ነገር ግን በቂ ወይም ተመጣጣኝ የሚባል ገንዘብ አይከፈለኝም። ስለዚህ የምትሰራው ሥራ ብዙ ብር የሚከፍል መሆኑን እርግጠኛ መሆን አለብህ ነበር ያለችኝ ይለናል ወጣቱ ብራያን ቼስኪ። አንድ ቀን በአርትና ዲዛይኒንግ ላይ ከፍተኛ ፍቅር እንዳደረበትና አርቲስት እንደሚሆን ለእናቱ ነገራት። የኔ ልጅ በአሜሪካ ውስጥ ከሶሻል ወርከር በታች የሆነ ክፍያ የሚከፈልበትን ሥራ መረጥክ፣ ምንም የምታገኘው በቂ ክፍያ አይኖርም አለችው። እማ ቃል እገባልሻለሁ ሥራ አገኛለሁ አላት። እርሷም መልሳ የምርህን ነው? ትክክለኛ ሥራ ታገኛለህ አለችው። ምንድነው ትክክለኛ ሥራ ብሎ ጠየቃት። ትክክለኛ ሥራ ማለትማ የጤና ኢንሹራንስ የሚሰጥህ ማለት ነው አለችው። ስለ ጤና ኢንሹራንስ ብዙ ባይገባውም እሺ እማዬ፣ የጤና ኢንሹራንስ ያለው ትክክለኛ ሥራ እንደማገኝ ቃል እገባልሻለሁ አላት። ብራያን የሃይስኩል ተማሪ እያለ ክብደት ማንሳት በጣም ይወድ ነበር። እሱ የሚታወቀው በስፖርት ነው። እንደውም በሄደበት ሁሉ አብሮት የሚሄድ አንድ ትልቅ ቦርሳ ተሸክሞ ነበር የሚዞረው። ምክንያቱም ቁጭ ባለው ቁጥር ከቦርሳ ውስጥ ብረት እያወጣ ስፖርት ይሰራል። ሌላ ነገር ምንም አያደርግም። በቃ ስፖርትና ስፖርት ብቻ። በቤቱ ሲገባ መስታወት ፊት ቆሞ ሰውነቱ ማየት፣ እዛው በቆመበት ስፖርት መስራት፣ በቃ ይህ ነው የዘውትር ተግባሩ። ትምህርት ቤቱ እንኳን ሳይቀር ተማሪዎች በዚህ ተግባሩ ይስቁበት ነበር። ታዲያ ይህ ሰው የትልቅ ድርጅት ባለቤት ሲኢኦ ወይም ዲዛይነር ይሆናል ብሎ ማን ይጠብቃል? ያየው ሁሉ ይህማ የሰውነት ማጎልመሻ አሰልጣኝ ነው የሚሆነው ይል ነበር። ነገር ግን ብራያን ከፍ እያለ ሲመጣ ከስፖርቱ ይልቅ የስዕል ፍላጎቱ እየጨመረ መጣ። ከዛም አርቲስት መሆንን እያሰበ RISD ወይም ሮድ አይላንድ ስኩል ኦፍ ዲዛይን ገባ። ማድረግ የሚፈልገውን ነገር ለማድረግ 100 ዓመት ዘግይቶ የተወለደ ያህል እየተሰማው ካምፓስ ገባ። ምክንያቱም ስዕል መሳል በጣም ይወድ ነበር። እናም ለሰዎች የሚፈልጉትን ስዕል እስላለሁ ብሎ ያስብ ነበር። ታዲያ ምን ያደርጋል፣ ፎቶግራፍ መጣና ሁሉንም ነገር ቀየረው። ከዚህ በኋላ የኔን ስዕል ማን ይፈልጋል ብሎ ሁሉንም ነገር እርግፍ አድርጎ ተወው። ስለዚህ አሁን እዚህ ትምህርት ቤት ምን እንደሚያደርግ ወይም ምን መማር እንዳለበት አያውቅም። ብቻ በትምህርት ቤቱ የመጀመሪያ የመክፈቻ ፕሮግራም ላይ ተገኘ። አንድ የዲፓርትመንት ኃላፊ ኢንዱስትሪያል ዲዛይን የሚባል ፊልድ አለ ብሎ ሲናገር ሰማ። ይህም ማለት ከጥርስ ብሩሽ እስከ መንኮራኩር ያለውን ሁሉንም ነገር ዲዛይን የሚያደርግ ፊልድ ነው ብሎ አብራራ። ይህን ጊዜ ወጣቱ ብራያን የሚፈልገውን ነገር ያገኘ ያህል ተሰማው። እናም በዚህ መልኩ ኢንዱስትሪያል ዲዛይን ተማረ። ከተመረቀ በኋላ ወደ ካሊፎርኒያ መጣ። ከበፊትም ጀምሮ ወደ ካሊፎርኒያ መምጣት ፍላጎቱ ነበር። እዛም በኢንዱስትሪያል ዲዛይን አነስተኛ በሆነ ድርጅት ውስጥ መስራት ጀመረ። ለሥራ ፈጣሪዎች የተለያዩ ምርቶችን ዲዛይን ያደርጋል። የነበረበት ድርጅት በትንሽ በጀት የሚንቀሳቀስ ስለነበር ሰዎች የተለያዩ ሐሳቦችን ይዘው ሲመጡ የገበያው ስልት እንዴት እንደሆነ፣ ይህ ዲዛይን እንዴት ቢያደርጉት እንደሚሻል፣ እንዴት እንደሚያመርቱት፣ የት እንደሚያከፋፍሉት ሰዎችን ያማክር ነበር።
አንድ ቀን ታዲያ ለማጂሺያኖች የሽንት ቤት መቀመጫ ዲዛይን እየሰራ ሳለ አንድ ነገር አስተዋለ። በሱና በማጂሺያኖቹ መካከል ያለው ልዩነት ምንድነው ብሎ ራሱን ጠየቀ። እነሱ እሱ ያላደረገውን ስራ ፈጣሪ የሚሆኑበትን እድል እየፈጠሩ ነበር። እሱ ግን የሌሎች ሰዎችን ምርት ዲዛይን እያደረገ ነበር። ስለዚህ ህይወቱ ልክ መኪና ውስጥ ሆኖ ከፊት ለፊት ያለው መንገድ ከኋላው እንዳለው አይነት መንገድ ጋር ተመሳሳይ የሆነ መስሎ ታየው። በጣም ደነገጠ። የሆነ ነገርማ ማድረግ አለብኝ ሲል አሰበ። በዚህ መሃል የትምህርት ቤት ጓደኛው የነበረው ጆ ለብራያን ለምን ወደ ሳን ፍራንሲስኮ አትመጣምና አብረን የሆነ ስራ እንሰራም የሚል መልእክት ላከለት። ጆ ከዚህ ቀደም የራሱን የፈጠራ ስራ ሰርቷል። ብዙ ተማሪዎች ለረጅም ሰዓት ሲቀመጡ ቂጣቸውን ይቆረቆራቸውና ምቾት ያጡ ስለነበር ያንን ችግር ለመቅረፍ በማሰብ ክሪበንስ ተብሎ የሚጠራ ከፕላስቲክ የተሰራ የሚቀመጡበት ወንበር ላይ የሚደረብ ምርት ሰርቷል። አሁን ደግሞ ከብራያን ጋር በመሆን ሶሻል ኔትወርክ ላይ የሆነ ነገር መስራት ፈልጓል። ስለዚህ ብራያን የጆ መልእክት የህይወት ጥሪው መስሎ ታየው። አንዳንዴ እንደዚህ አይነት አጋጣሚዎች በህይወታችን ውስጥ ወሳኝ ውሳኔ የምንወስንባቸው ጊዜያት ሊሆኑ ይችላሉ። እናም ከዛ ውሳኔ በኋላ ህይወታችንን የባሰው ሁኔታ ውስጥ የሚያስገባ ወይም ደግሞ ሁሉም ነገር የሚቀየርበት አጋጣሚ ሊሆን ይችላል። እናም ብራያን ላይ የሆነው ያ ነበር። በወቅቱ ደግሞ በሚሰራው ስራ ተሰላችቶ ስለነበር ባንክ የነበረችውን $1000 ይዞ የጓደኛውን ጥሪ ተቀብሎ ጉዞ ወደ ሳን ፍራንሲስኮ። እዛ እንደደረሰ ጆ የቤት ኪራይ $1150 እንደሆነ ለብራያን ነገረው። የሚገርመው ነገር ብራያን ከመምጣቱ በፊት ጆ ናታን ከሚባል ጓደኛቸው ጋር አብሮ ይኖር የነበረ ሲሆን የቤት ኪራይ ዋጋ በ25% ሲጨምር ናታን አልችልም ብሎ ሄደ። ስለዚህ ጆ ብራያንን ጠራው ማለት ነው። እናም ብራያን ይዟት የመጣውን $1000 ላይ ጨምረው የቤት ኪራይ ከፈሉ። አሁን ሁለቱም ስራ የላቸውም። የሚቀጥለውን የቤት ኪራይ ከየት አምጥተው እንደሚከፍሉም አያውቁም። ብቻ ገንዘብ የሚያመጣ የሆነ ነገር መስራት ስለነበረባቸው የተለያዩ ነገሮችን ማሰስ ጀመሩ። እንደ አጋጣሚ ሆኖ ብራያን በመጣበት ሰሞን ኢንተርናሽናል ሳይንስ ኮንፈረንስ በሳን ፍራንሲስኮ ስብሰባ ነበረው። በሺዎች የሚቆጠሩ ሰዎች ወደ ሳን ፍራንሲስኮ እየመጡ ነበር። ስለዚህ አንድ ነገር አስተዋሉ። ብዙ ሰዎች አልጋ እያገኙ አልነበር። አብዛኛውን ሆቴል ደግሞ ቀድሞ ተይዟል። የሆቴሎቹን ዌብሳይት ሲመለከቱ ሁሉም ሆቴሎች ተይዘዋል። ብዙዎች ደግሞ ማረፊያ በማጣት እየተጉላሉ ነበር። ግማሹ ደግሞ ተተው እየተመለሰ ነው። ስለዚህ አንድ ሐሳብ አመጡ። ለምን ቤታችንን ለዲዛይን ኮንፈረንሱ ወደ አልጋና ቁርስ አንቀይሮም ተባባሉ። እንደ ቀልድ ማለት ነው። ግን ማን ያምነናል? ማንስ እሺ ብሎ ቤታችንን ያድራል? በማለት ትንሽ ፈሩ። ነገር ግን እንሞክረው፣ ከሆነ ሆነ፣ ካልሆነ ይቀራል በሚል ድፍረት ጀመሩት። ስራ ስላልነበራቸው የሚያጡት ነገር አልነበረም። ስለዚህ በድፍረት ገቡበት። ጆ 3 ኤርቤድ ወይም በንፋስ የሚሞሉ ፍራሾች ነበሩት። 3ቱን ኤርቤዶች ለእንግዶቹ አዘጋጁ። ቤቷን ፏፏ አደረጓትና ከዛም ሰዎችን እንዲስብ ብለው አሪፍ ፎቶዎችን አንስተው ቀለል ያለ ዌብ ፔጅ በመስራት አልጋና ቁርስ እንደሚያቀርቡ በመግለጽ airbed&breakfast.com ብለው ለቀቁት። የሚገርመው ነገር 3 እንግዶችን ማግኘት ቻሉ። አንዷ ከቦስተን የመጣች ሴት፣ አንድ ህንዳዊና ሌላ ከዩታ የመጣች ሴት ነበሩ። ስለዚህ 3ቱም ከጆና ብራያን ጋር ሳይጠራጠራቸው በደስታ በክፍላቸው ውስጥ ለ3 ቀን ያህል አብሯቸው ቆዩ። ከተማውን እየተዘዋወሩ በደንብ አስጎበኟቸው። እነሱም ኮንፈረንስ ወሰዷቸው። አሪፍ ጊዜን አብሮ አሳልፉ። እንደውም የህንዱ ሰውዬ ለሰርጉ እንዲመጡ ጋብዟቸው ነበር። ከዚህ በኋላ እንግዶቹም ጥሩ ጊዜ እንደነበራቸው አገልግሎቱን እንደወደዱትና ብቻውን አንድ ቤት ከመከራየት ይልቅ ከሰው ጋር እንደዚህ አብሮ መቆየት ደስ የሚል ነገር እንደሆነና ዋጋውም አሪፍ እንደነበር ገልጸው ሄዱ። ጆና ብራያንም $1000 አገኙ። ስለዚህ ለአሁኑ የቤት ኪራይ ክፍያ አገኙ ማለት ነው። ከዛ በኋላ ተረጋግቶ በደንብ ለማሰብ ሰፊ ጊዜ አላቸው። በእርግጥ ኤርቢኤንቢ ትልቅ ወይም ጠንካራ የሚባል የፈጠራ ሐሳብ አልነበረም። ነገር ግን የቤት ኪራይ ለመክፈል በቂ ነበር። በኋላ ግን ሐሳቡን ሰዎች እንደወደዱት ሲመለከቱ ደግመን ብንሞክረውስ ብለው በቁም ነገር አሰቡበት። እናም እንዴት ብዙ ሰዎችን ማግኘት እንደሚችሉ መወያየት ጀመሩ። ምናልባት ሌሎች ሰዎችንም እንደኛ ቤታቸውን እንዲያከራዩ ማድረግ ብንችል በጋራ ገንዘብ ማግኘት የምንችልበትን መንገድ መፍጠር እንችላለን ሲሉ አሰቡ። ስለዚህ ዌብሳይቱን እንደገና በማስተካከል እንደ አዲስ ለመሞከር ወሰኑ። ዌብሳይቱን ከነሱ በተሻለ መልኩ ሊያስተካክል የሚችለውን የኮምፒውተር ሳይንስ ምሩቅ የሆነውን የቀድሞ ጓደኛቸውን ናታንን እንዲቀላቀላቸው ጠሩት። እርሱም በሐሳቡ ተስማምቶ ስራውን ለቆ መጣና ለ3 በጋራ ሆነው ስራውን በደንብ አጠናክሮ መስራት ጀመሩ። ዌብሳይቱን ለመጠቀም የሚመች ቀለል ያለ አድርገው በተሻለ መልኩ ሰሩት። ከዛም እንደ አዲስ በድጋሚ ለሁለተኛ ጊዜ በቴክሳስ ለሚካሄደው ሳውዝ ባይ ሳውዝ ዌስት ኮንፈረንስ ለቀቁት። የሚገርመው ነገር በዚህ ጊዜ ያገኙት ሰው 2 ሰው ብቻ ነበር። በሚገርም ሁኔታ አንዱ ደግሞ መስራቹ ራሱ ብራያን ቼስኪ ነበር። ብራያን ሌሎች አከራዮችን ወይም እነሱ ሆስተስ ብለው የሚጠሯቸውን በእነሱ ላይ እምነት እንዳያጡ በሚል ራሱ ተመዝግቦ ወደ ቴክሳስ ሄዶ ነበር።
እርሱ ከዚህ በፊት ለእንግዶች ካደረገው የበለጠ ጥሩ አቀባበል ተደረገለት። ከአየር ማረፊያ ተቀብላ እራት አብልታው የአየር ፍራሹን አዘጋጅታ ትራሱ አካባቢ ቸኮሌት አስቀምጣ በሚገርም እንክብካቤ አስተናገደችው። ከመተኛቱ በፊት ግን ያከራየችው ሴት ብር እንዲከፍላት ጠየቀችው። እርሱም ከኤቲኤም ብር እንዳላወጣና ነገ አውጥቶ እንደሚሰጣት ነገራት። ማግስቱም ደግማ ጠየቀችው። እርሱም እንደረሳ ነገራት። ይህን ጊዜ ሴትዮዋ መጠራጠር ጀመረች። ማን ነው ይሄ ሰው? ከየት ነው የመጣው? እንዴትስ በኢንተርኔት ላይ ያገኘሁትን ሰው ዝም ብዬ ቤት አስገብቼ አልጋዬ ላይ አስተኛዋለሁ ብላ በጣም ደነገጠች። በኋላ ግን ብሩን ሰጣትና ወደ ሀገሩ ተመለሰ። ነገር ግን እዚህ ጋር ወሳኝ የሆኑ ነጥቦችን ተማረ። አንደኛ የክፍያ ስርዓቱ መሻሻል እንዳለበት፣ ሁለተኛ ደግሞ የሰዎቹን ማንነት በተመለከተ ለእንግዶቹም ሆነ ለሆስተሶችም ግልጽ ማድረግ እንደሚገባ አስተዋለ። እናም ለጓደኞቹ የሆነውን ነገር ሁሉ ነገራቸው። ስለዚህ አገልግሎቱን የበለጠ ለማሻሻልና ቀጥሎ ለሚካሄደው ኮንፈረንስ ለማዘጋጀት አሰቡ። ከሁለት ወር በኋላ የሚደረግ ከ80,000 ሰዎች በላይ የሚገኙበት የዴሞክራት ፓርቲ ኮንፈረንስ እንደሚኖርና ባራክ ኦባማ ንግግር እንደሚያደርግ በከተማው በስፋት መወራት ጀመረ። ሚዲያዎችም ደጋግመው ብዙ ሰዎች ወደ ከተማው እንደሚመጡ፣ ባራክ ኦባማም ንግግር እንደሚያደርግ ይዘግባሉ። ስለዚህ ጓደኛማቾቹ ይህንን እድል በድጋሚ ለመጠቀም አሰቡና ዌብሳይቱን ለሶስተኛ ጊዜ አሻሽለው የሚያስፈልገውን ቅድመ ሁኔታ ሁሉ አዘጋጅተው ለቀቁት። ነገር ግን በዌብሳይቱ አንድም ሆስተስ አልተመዘገበም ነበር። ይህ ማለት እንግዳ ሲመጣ የሚያርፍበት ቤት የለም ማለት ነው። ስለዚህ ሁለቱንም እንዴት አንድ ማግኘት እንደሚችሉ ካሰቡ በኋላ በአንድ ሐሳብ ተስማሙ። ወደ ሲኤንኤን በመሄድ የሚዲያ ሽፋን እንዲሰጧቸው ለመጠየቅ። ለሲኤንኤን ጋዜጠኞችም ሐሳቡን ገለጹላቸው። እነርሱም እንዴት አንድ ሰው የማያውቃቸው ሰዎች ቤት እደር ትላላችሁ? ምን አይነት ሥራ ነው ብለው አጣጣሉባቸው። ጥያቄያቸውን ውድቅ አደረጉባቸው። ሌሎችን ሚዲያዎች ሄዶ ጠየቁ፣ አልተሳካም። ቀጥለው ትናንሽ ጋዜጦች ጋር ሄዱ፣ እርሱም አልተሳካም። ስለዚህ አሁን ያላቸው የመጨረሻ ዕድል የሆነ ሰው ስለ እነሱ እንዲጽፍና ሰዎች ወሬው እንዲቀባበሉት ለማድረግ አቀዱ። ይህንንም ለማድረግ ከብሎገሮች ለመጀመር ወሰኑ። በፊት ተማሪ እያሉ የሚያውቁትን ትናንሽ የትምህርት ቤት ጽሑፎችን የሚጽፍላቸውን አንድ ብሎገር ጓደኛቸውን ጠየቁት። እሱም ጻፈላቸው። እንዳሰቡትም ሆነ። ሰዎች ተቀባበሉት፣ ወሬውም ለጉር ተናፈሰ። እናም ወደ 800 የሚጠጉ እንግዶችን ማግኘት ቻሉ። የፖለቲካል ኮንፈረንሱም ለተከታታይ 3 ሳምንት ያህል ቆይቶ ስለነበር 3ቱንም ሳምንት መስራት ቻሉ። ከ3 ሳምንት በኋላ ኮንፈረንሱም አለቀ። አሁን የሚከራይ ሰው የለም። በበቂ ሁኔታ ሆቴሎች ክፍት ናቸው። ሆቴል እያለ ደግሞ እነርሱ ጋር ማንም አይመጣም። ስለዚህ ይህንን ሥራ ለመስራት የሆነ ኮንፈረንስ መጠበቅ ሊኖርባቸው ግድ ሆነ ማለት ነው። በዚህ መሃል ግን ሰዎች ወደ ለንደን መሄድ እፈልጋለሁ፣ ግን ለኮንፈረንስ አይደለም ለግል ጉዳይ ነው፣ አገልግሎቱን መጠቀም እንችላለን ወይ ብለው ይጠይቃሉ። እነርሱም እንደማይቻል ይነግሯቸዋል። ምክንያቱም አንድ ሰው ለኮንፈረንስ ካልመጣ ሆስተሱ እንዴት ሊያምኑና ቤቱን ከፍቶ ሊያስገባው ይችላል ብለው በማሰብ ይከለክላሉ። ከህዝቡ ጋር እምነትን መገንባት የቻሉት ኮንፈረንሱን መሰረት በማድረግ ነበር። ለኮንፈረንስ ካልመጣ ለምን እንደመጣ ማንም አያውቅ። ስለዚህ ማንንም ሰው ከኮንፈረንስ ከሚመጣ ውጭ አያስተናግዱ። ነገር ግን ጓደኛማቾቹ ይህንን ነገር በደንብ አሰቡበት። አገልግሎቱን ሰፊ ብናደርገውስ? የሆነ ኢቨንት ወይም ኮንፈረንስ ተከትሎ ብቻ ሳይሆን ማንኛውም ሰው በየትኛውም ዓለም ሄዶ ሆቴል አልጋ በሚይዝበት መንገድ የፈለገበት ሀገር ሄዶ በኤርቢኤንቢ በኩል የሆነ ሰው ቤት ማደር ቢችልስ? ሁልጊዜ ተጠቃሚ ማግኘት እንችላለን ማለት ነው ሲሉ አሰቡ። ስለዚህ ይህንን ሐሳብ ተግባራዊ ለማድረግ እንቅስቃሴ ጀመሩ። ወቅቱ ደግሞ የምርጫ ወቅት ስለነበር ቶሎ ለማድረስና በየሀገሩ እየተዘዋወሩ ለመስራት ጥሩ ዕድል ነበር። ነገር ግን እንዳሰቡት ለማድረግ ትልቅ የገንዘብ አቅም ጠየቃቸው። ስለዚህ ይህንን የገንዘብ እጥረት ለመቅረፍ የድርጅቱን 10 ወይም 15% ያህሉን ለመሸጥ ወሰኑ። ያ ማለት ከ100 እስከ 150 ሺህ ዶላር ማለት ነው። በዛን ጊዜ ደግሞ ኤርቢኤንቢ ከ1 እስከ 1.5 ሚሊዮን ዶላር እንደሚያወጣ ይገመት ነበር። ስለዚህ ወደ ባለሀብቶች በመሄድ እንዲገዟቸው ለመጠየቅ ወሰኑ። እናም ሁሉንም ባለሀብት ሄዶ ከማናገር ይልቅ የተወሰነውን በኢሜል ለማናገር ሞከሩ። 8 ያህሉ ጭራሽ ምንም መልስ አልመለሱላቸው። የተወሰኑ ደግሞ እኛ ኢንቨስት የምናደርግበት አይነት የሥራ ዘርፍ አይደለም ብለው እምቢታቸውን ገለጹ። የተቀሩትን ደግሞ በአካል ሄደው ለማናገር ሞከሩ። ነገር ግን ሁሉም ፈቃደኞች አልነበሩ። እንደውም አንደኛው ቁጭ ብለው እያናገሩት ባለበት ሁኔታ ተነስቶ ጥሏቸው ሄደ። ይመጣል ብለው ብዙ ሰዓት ቢጠብቁትም ነገር ግን ሰውየው ሳይመለስ ቀረ። አሁን ከ20 በላይ የሚሆኑ ባለሀብቶች ጥያቄያቸውን ውድቅ አድርገውታል። ማንም ሰው ሊያግዛቸው ፈቃደኛ አልነበረም። ጊዜው ደግሞ እየተቃረበ ነው። ታዲያ ምን ተሻለ? ትልቅ ጥያቄ ነበር። ብዙ ካሰቡ በኋላ የሆነ አዲስ ሐሳብ አገኙ። የድርጅታቸው ስም ኤርቤድ ኤንድ ብሬክፋስት ነው። እስካሁን በኤርቤዱ ላይ ብዙ ሥራ ሰርቷል።
እስኪ አሁን ደግሞ ብሬክፋስቱ ወይም ቁርሱ ላይ የሆነ ነገር እንስራ ተባባሉ። ለጊዜው አልጋውን ትተው ወደ ቁርስ ቢዝነስ ገቡ። ይህ ሁሉ የሚደረገው ግን ገንዘብ ለማግኘት ነው። ስለዚህ አብዛኛውን አሜሪካዊ ቁርሱን የሚበላው ምንድነው? ሲሪያል ማለትም ኮርንፍሌክስ። በወቅቱ ደግሞ ማለትም በ2008 በባራክ ኦባማና በጆን ማኬን መካከል የነበረው ፕሬዝዳንታዊ የምርጫ ፍጥጫ ሀገር አቀፍ ትኩረትን የሳበ ትልቅ ጉዳይ ነበር። ስለዚህ አንድ ሀሳብ አመጡ። በሁለቱ የፖለቲካ ፓርቲ ተፎካካሪዎች ስም ምግብ ማዘጋጀትና ታሪካዊ ክስተትን መፍጠር። ከዛም ርካሽ ሲሪያል ፈልገው በመግዛት ሁለት አይነት ካስተም ሜድ ማሸጊያዎችን አዘጋጁ። አንዱ ኦባማ ኦስ የሚል ሌላኛው ደግሞ ካፕ ማኬን የሚል ስያሜ ያላቸው 1000 ማሸጊያዎችን በሊሚትድ ኤዲሽን አዘጋጅተው ሲሪያሉን ወደ ካርቶኑ ገልብጠው እንደ አዲስ ለየት አድርገው አሸጉት። ከዛም $4 የገዙትን ሲሪያል $40 ሸጡት። እናም በሚገርም ፈጠራ $30,000 ማግኘት ቻሉ። በተጨማሪ ደግሞ ከመቼውም ጊዜ በላይ በሆነ መልኩ የብዙ ሚዲያ ትኩረቶችን ሳቡ። ክስተቱም ሲኤንኤን እና ኒውዮርክ ታይምስ ጋር ደረሰ። በሰዓቱ ትልቅ መነጋገሪያ ሆኑ። በዚህ ምክንያት የጅምር ቢዝነስ አቀጣጣይ የሆነውና በሲሊኮን ቫሊ ውስጥ ትልቅ ስም ያለውን የዋይ ኮምቢኔተር መስራች የሆነው ፖል ግራሃምን አገኙ። እርሱም የቁርሱ ሐሳብ አሪፍ እንደሆነ ነገር ግን ሐሳባቸው ከምርጫው በኋላ እንደማይቀጥልና ሌላ ቢዝነስ ቢፈልጉ እንደሚሻል ነገራቸው። እነርሱም ቢዝነሳቸው ቁርሱ እንዳልሆነ ኤርቤድ ኤንድ ብሬክፋስት የሚባል ድርጅት እንዳላቸው፣ የቁርሱን ቢዝነስ የጀመሩት ስራቸውን የሚደግፋቸው ባለሀብት በማጣታቸው ገንዘብ ለማግኘት ያደረጉት ተግባር እንደሆነ ነገሩት። ፖል በጣም ተገረመ። ከዛም ሰዎች የነሱን አገልግሎት እየተጠቀሙ እንደሆነ ጠየቃቸው። እየተጠቀሙ እንደሆነ መለሱለት። ግን ምን ነካቸው ሲል ጠየቃቸው። እንዴት ሰዎች የማያውቋቸው ሰዎች ቤት ያድራሉ በማለት እርሱም እንደሌሎቹ ተመሳሳይ ትችት ሰነዘረ። ለማንኛውም ሐሳባችሁን አልወደድኩትም፣ ነገር ግን ለሥራ ያላችሁን ተነሳሽነትና ቅልጥፍና በጣም አደንቃለሁ። ስለዚህ $4 ሲሪያል $40 መሸጥ ከቻላችሁ ምናልባት ሰዎች የማያውቁት ቤት ማደር እንዲችሉና በእናንተ ሥራ ላይ እምነት እንዲኖራቸው ለማድረግ የሆነ መንገድ መፍጠር ትችላላችሁ ብሎ በማሰብ የመጀመሪያ $20,000 ፈንድ ለቀቀላቸው። ትንሽ ቢሆንም ነገር ግን ህልውናቸውን ለማስቀጠል ወሳኝ ነበር። ፖል ግርሃም ለጓደኛ ማቾቹ ፈንድ ብቻ ሳይሆን ወሳኝና አቅጣጫ ቀያሪ የሆነ ምክርም ሰጥቷቸዋል። አንደኛ፣ ብዙ ሰዎችን ለማግኘት ከመሞከር ይልቅ 100 ሰዎች አገልግሎታቸውን እንዲወዱ ማድረግ ላይ እንዲያተኩሩና 100ዎቹ ደግሞ ሌሎች ሰዎችን እያሳመኑ ሐሳቡ እየሰፋ እንደሚመጣና ቀስ በቀስ ተቀባይነታቸው እንደሚጨምር በማስረዳት ሙሉ ትኩረታቸውን 100 ሰዎችን ማሳመን ላይ አድርገው እንዲሰሩ መከራቸው። በመቀጠልም ሆስተሶቻቸውን ራሳቸው በአካል ሄደው ማግኘትና ማሳመን እንዳለባቸው በደንብ አጥብቆ አስጠነቀቃቸው። ስለዚህ ጓደኛ ማቾቹ ብዙ ሆስተሶቻቸው ወዳሉበት ወደ ኒውዮርክ ከተማ በመሄድ አንድ በአንድ ማነጋገር ጀመሩ። እንዲሁም የእያንዳንዱን ሆስተስ ቤት ጥራት ባለው ካሜራ ፎቶ በማንሳት የዌብሳይቱን የምኝታ ፎቶ ዝርዝር ጥራት በከፍተኛ ደረጃ አሻሻሉ። ብዙም ሳይቆይ ሰዎች ወደ ኤርቢኤንቢ መምጣት ጀመሩ። ብዙዎችም ፕላትፎርሙን እያመኑት መጡ። እንዲሁም ፖል ግርሃም ከባለሀብቶች ጋር የሚገናኙበትን እድል በማመቻቸት የቢዝነሳቸውን ሐሳብ ለሲሊኮን ቫሊ ባለሀብቶች እንዲያቀርቡ አደረጋቸው። በዚህም ከሴኮያ ካፒታል $600,000 ፈንድ ማግኘት ቻሉ። እናም እየተንገዳገደ የነበረው የኤርቢኤንቢ ቢዝነስ በድንገት መነቃቃት ጀመረ። ይቺ ቅስፈት የኤርቢኤንቢን ወደ ዓለም አቀፍ ኩባንያነት ለመለወጥ እንደ ተርኒንግ ፖይንት ሆነች። በኋላም ኤርቢኤንቢ ቀስ በቀስ ወደ እውነተኛ ንግድነት ተለወጠ። ከ2009 ጀምሮ ኤርቢኤንቢ በፍጥነት ማደግ ጀመረ። ሰዎች ከአሁን በኋላ ኤርቢኤንቢን ለዋጋ ቅናሽ ብቻ ብለው አይጠቀሙበትም። ይልቁንም ማንኛውም ነዋሪ ቤቱን እያሳመረ በኤርቢኤንቢ በኩል እንግዶችን እየተቀበለ በቤቱ እያሳደረ አዳዲስ ትውውቅን በመፍጠር ማህበራዊ ህይወታቸውን በማስፋት ከኤርቢኤንቢ ጋር የገንዘብ ተካፋይ መሆን ችሏል። በ2011 ኤርቢኤንቢ ከተጀመረበት ጊዜ አንስቶ ከ1 ሚሊዮን በላይ እንግዶችን በኤርቢኤንቢ በኩል ብዙ ሆስተሶች ጋር ተቀብሎ አስተናግዷል። በ2015 አገልግሎቱን ከ190 በላይ በሆኑ ሀገሮች ውስጥ ማስፋፋት ችሏል። ኤርቢኤንቢ በዚህ ሁሉ ጉዞ ውስጥ ትልቅ ፈተና ወይም ችግር ሆኖባቸው የነበረው የደህንነት ጉዳይ ነበር። አንድ ሰው በማያውቀው ሰው ቤት ውስጥ ሲያድር የሆነ ነገር ቢያደርጉኝስ የሚለውን ጥርጣሬና ሰዎች የማያውቁትን ሰው ወደ ቤታቸው ካስገቡ በኋላ ንብረቴን የሆነ ነገር ቢያደርግስ የሚለውን ስጋት ለመቅረፍ መፍትሄ ማምጣት ነበረባቸው። በአጠቃላይ ማንም ሰው በኢንተርኔት ላይ የሚያገኘውን እንግዳ ሰው ሊያመን አይችልም። ስለዚህ ኤርቢኤንቢ ይህንን የመተማመንና የደህንነት ችግር ለመፍታት የሚያስችል መፍትሄ አቅርቧል። ኤርቢኤንቢ የተጠቃሚዎችን ፕሮፋይል በፎቶዎች፣ ስለ ግለሰቡ ሙሉ ማንነት የሚገልጽ ባዮና በተረጋገጡ የመንግስት መታወቂያዎች ማንነታቸውን አስቀድሞ እንዲሞሉ ማድረግ ችሏል። ከእያንዳንዱ ቆይታ በኋላ እንግዳውም ሆነ ሆስተሱ ይፋዊ የሆነ አስተያየት በአፑ ላይ እንዲያስቀምጡ አድርጓል። ስለዚህ ከጊዜ በኋላ ተጠቃሚዎችም ሆነ ሆስተሶች መልካም ስም እንዲገነቡ አስችሏቸዋል።
ከፍተኛ ደረጃ የተሰጠው እንግዳ ታማኝ ሆኖ ይታያል። እንዲሁም በደንብ የተገመገመ ሆስተስ ደግሞ ይበልጥ በሌሎች ተፈላጊ እየሆነ ይመጣል። በተጨማሪም ኤርቢኤንቢ ሁሉም ክፍያዎች በፕላትፎርሙ ላይ እንዲሆን በማድረግ የእርስ በርስ የገንዘብ ልውውጥን አስቀርቷል። ይህም ሁለቱንም ወገኖች ከማጭበርበር ወይም ከአስቸጋሪ ሁኔታዎች መከላከል ይችላል። እናም እንግዶች ቦታ ከመያዛቸው በፊት በአፑ ላይ ከሆስተሶች ጋር መልእክት መለዋወጥና መወያየት እንዲችሉም አድርጓል። ይህም ማንኛውንም ጥያቄዎች ቤቱን ከመከራየታቸው በፊት እንዲጠይቁና የሚፈልጉትን እንዲነጋገሩ፣ በዚህም መተማመናቸውን እንዲጨምር አድርጓል። በተጨማሪም ኤርቢኤንቢ ለሚፈጠሩ ለማንኛውም ጉዳትና ድንገተኛ አደጋዎች የ$1 ሚሊዮን በጀት ድጋፍ እንዳለ ለሆስተሶችና ለእንግዶች ያሳውቃል። ምንም አይነት አደጋ በቤታቸው ላይ ቢደርስ ኤርቢኤንቢ በራሱ ወጪ እንደሚሸፍንም ገልጿል። ይህም ተጨማሪ ደህንነትንና በራስ መተማመንን ጨምሯል። በአጠቃላይ ኤርቢኤንቢ ሆስተሶችና እንግዶች ከአሁን በኋላ እንደ እንግዳ እንዳይተያዩ የበለጠ የደህንነት ስሜት እንዲሰማቸው ብዙ ማሻሻያዎችን አድርጓል። ዛሬ ላይ በሳን ፍራንሲስኮ አፓርትመንት ውስጥ በ3 የአየር ፍራሾች የጀመረው ኤርቢኤንቢ ዓለም አቀፋዊ ጉዞንና መስተንግዶን የቀየረ ባለብዙ ቢሊዮን ዶላር ኩባንያ መሆን ችሏል። ታዋቂው የፊልም አክተር አሽተን ኩቸር ትልቅ የሚባል ኢንቨስትመንት በማድረግ ኤርቢኤንቢን ተቀላቅሏል። እንዲሁም ብዙ ባለሀብቶችና ታዋቂ ሰዎች ንብረታቸውን ኤርቢኤንቢ ላይ አስመዝግበዋል። በደቡብ ፓሌዥያ ባህር ላይ የሚገኘው ባለ 5 ሄክታር የውሃ ስፖርትና የግል ሼፍ ያለው የግል የሆነው ፊጂ ደሴትም ሳይቀር በኤርቢኤንቢ ላይ ተካቷል። ከመደበኛ የመኖሪያ ቤት እስከ ቅንጡ ቦታዎች፣ የዛፍ ላይ ቤቶች፣ የጀልባ ቤቶች እንዲሁም ደሴቶችን ጨምሮ የተለያዩ ቤቶችን ይዞ ከመላው ዓለም ለሚመጡ እንግዶቹ የአጭር ጊዜና የረዥም ጊዜ ማረፊያ በመስጠት ዛሬም ድረስ እያገለገለ የሚገኘው ኤርቢኤንቢ ለብዙ ሰዎችም ተጨማሪ የገቢና የሀብት ምንጭ የሆነ ሲሆን ብዙዎችንም ሚሊዮነር ማድረግ ችሏል። ከ2025 ጀምሮ ኤርቢኤንቢ በዓለም አቀፍ ደረጃ ከ100,000 በላይ በሆኑ ከተሞች ከ7 ሚሊዮን በላይ የሆኑ ቤቶችን በማቅረብ ከዓለም ቁጥር 1 የጉዞ ፕላትፎርም መሆን ችሏል። ዓመታዊ ገቢውም $11 ቢሊዮን ደርሷል። በሀገራችን በኢትዮጵያም በመዲናችን አዲስ አበባ በኤርቢኤንቢ ላይ ንብረታቸውን ያስመዘገቡ ሰዎች ሲኖሩ እስካሁን ባለ መረጃ መሰረት ለአንድ ምሽት ከ$18 እስከ $88 እንደሚያስከፍሉ ገልጿል። ዛሬ ላይ በመላው ዓለም ያሉ ብዙ ሰዎች ቤታቸውን በማከራየት በኤርቢኤንቢ በኩል ብዙ ብር በማግኘት ለራሳቸው ተጨማሪ ገቢ ብሎም እንደ ሙሉ ጊዜ ሥራ እየሰሩትም የሚገኙ በርካታ ሰዎች ይገኛሉ። ብራያን ቼስኪ በአንድ ወቅት ለጋዜጠኞች እንዲህ ብሎ ነበር። ይህችን ትንሽ እብደት የሆነች ሐሳብ ትልቅ ሥራ ትሆናለች ብሎ የገመተ አንድም ሰው አልነበረም። እንደውም ማንም አይቀበላችሁም፣ ብትተውት ይሻላችኋል ይሉን ነበር። ነገር ግን የተናቀ ያስረግዛል እንደሚለው የአገሬ ብሂል ይኸው ዛሬ እዚህ ደረሰ። ኃያል ባለ ብዙ ቢሊዮን ዶላር ድርጅት ሆነ። እንድናቆመው እንድንተወው ብዙዎች መክረውን ነበር። ትተነው ቢሆን ኖሮ ዛሬ እዚህ አንደርስም ነበር። እናም ዛሬ እዚህ ትልቅ ስኬት ላይ እንደደረሰ ሰው ለወጣቶች ይህን ማለት ፈልጋለሁ። ዛሬ ላይ የራሳችሁን ቢዝነስ እየጀመራችሁ ያላችሁ ሰዎች ሐሳባችሁን ወይም የቢዝነስ አይዲያችሁን በፍጹም ለሰው አትንገሩ ማለት ፈልጋለሁ። ከምታወሩ ይልቅ ሰርታችሁ አሳዩ። ያኔ ስራው ራሱ ሌሎችን ይጠራል። ምክንያቱም ትልቅ ሐሳቦች ሲጀመሩ ተራና ትንሽ ሐሳብ ስለሚመስሉ ማንም አያምናችሁም፣ ማንም አይቀበላችሁም። እንደውም ተስፋችሁን ይነጥቋችኋል። ምክንያቱም ሐሳባችሁ ተራና የማይመስል ሐሳብ ስለሚመስል ሰዎች በቀላሉ ለማመን ይቸገራሉ። እኛንም የገጠመን እርሱ ነበር። ብዙ ጊዜ ትንንሽ ሐሳቦች ይናቃሉ። የሚገርመው ነገር ደግሞ በዙሪያችን በብዛት ያሉት ሐሳቦች ትንንሽና ቀላል የሚመስሉ መሆናቸው ነው። ስለዚህ ማንም ሰው አይፈልጋቸውም፣ ይንቋቸዋል። ለዚህ ነው ብዙዎች የራሳቸውን ሥራ መፍጠር ያቃታቸው፣ ሐሳቦችን ስለሚንቁ። እንደውም አንድ ሰው የነገረኝን ነገር ልንገራችሁ። ሐሳቤን ወይም አይዲያዬን ሰዎች ይሰርቁኛል ብለህ በፍጹም እንዳትጨነቅ። ምክንያቱም ሐሳብህ ወይም አይዲያ አሪፍ ቢሆን ኖሮ ሁሉም ሰው ይሰራው ነበር። አሪፍ ስለማይመስል ግን ማንም ሰው ዞር ብሎ አያየውም ነበር ያለኝ ትክክል ነበር። ስለዚህ ሐሳባችሁ ተራ የመሰለባችሁና የሰውን ወሬ ሰምታችሁ የተዋችሁት ወይም ልትተውት ያሰባችሁ ከኛ ተማሩ። የትኛውም ሐሳብ በደንብ ከተለፋበት ውጤት ያመጣልና በርቱ ይለናል ወጣቱ ሥራ ፈጣሪ ብራያን ቼስኪ። በሶስቱ የኤርቢኤንቢ መስራቾች ታሪክ ብዙ ነገር እንደተማራችሁ እምነታችን ነው። እንደ ቀልድ የቤት ኪራይ ለመክፈል ብለው የጀመሩት ፈጠራ በአሁኑ ሰዓት ጨዋታ ቀያሪ የሆነ የቢሊዮን ዶላር ኩባንያ መሆን ችሏል። ስለዚህ እንደዚህ አይነት ጨዋታ ቀያሪ የሥራ ፈጣሪዎችን ታሪክ መስማትና ማየት የምትፈልጉ ከሆነ ሰብስክራይብ በማድረግ ተቀላቀሉ። አበቃን። እስከ መጨረሻው አብራችሁ ስለቆያችሁ እናመሰግናለን።